ሰላም የጃጊሶ ቤተሰቦች አይነ ስውር የሆነ ባለሀብት ወጣት የቀጠራትን የቤት ሰራተኛ በአጋጣሚ ስማትና እስከመጨረሻው የማይቀየር ፍቅር ውስጥ አስገባት። እሱም እሷን ለማየት ሲል ሕክምናውን ጀመረ የሚለን የዛሬው ቆንጆ ፊልማችን ዲር ፕሮባቢሽነሪ ገርልፍሬንድ ይሰኛል። በዚህ ፊልም ላይ የሚስተዋሉት ምርጥ ትዕይንቶች ቀልብን የሚስቡ ናቸው። ስለዚህ ያለ ጥርጥር ይህን ቪዲዮ ላይክ በማድረግ ጀምሩልኝ። ቀድሞ ላይክ እና ኮሜንት ላደረገ እንዲሁም ኮሜንቱ ብዙ ላይክ ላገኘ ቤተሰብ በቀጣይ ቪዲዮ አስገራሚ ስጦታ አዘጋጅተናል። እስቲ ከልብ ተሳተፉበትና አስደስቱኝ ላስደስታችሁ። ከታች ባለው አዲስ ቻናል ደግሞ ለአዋቂዎች ብቻ የተዘጋጁ ምርጥ ፊልሞች ተዘጋጅተዋል። በቶሎ ቤተሰብ እንሁንና በፍቅር ፊልሞች አብረን በሸነና እንበል። አሁን እናንተ ይህን ቪዲዮ ላይክ አድርጋችሁ ከጀመራችሁ እኔ በቀጥታ ወደ ፊልማችን እገባለሁ። ፊልሙ የሚጀምረው ቺዩ በተባለች ብሩህ አመለካከት ባላትና ለስራ ታታሪ በሆነች ሴት ነው። ማራኪና ወጣት ለሆነ ዚዮን ለተባለ ነጋዴ የቤት ሰራተኛ ሆና ተቀጥራለች። ቺዩ በስራዋ የመጀመሪያዋ ቀን እሱ በቤት እንዳለ ሳታውቅ ቤቱን ማጽዳት ጀመረች። ክፍሉን እያስተካከለች ሳለ ወደፊት ለፊቷ መጥቶ እርቃኑን ሲሆን አይታው ደነገጠች። ሆኖም ምንም ሳይመስለው ሲቀርና ምንም ሳይናገራት ሲሄድ ዚዮን አይነ ስውር መሆኑን ተረዳች። ከዚህም በኋላ ቺዩ መገኘቷን እንዳያውቅ ተጠንቅቃ በድብቅ ወደ መታጠቢያው ክፍል ትገባለች። ነገር ግን ዚዮን ለመታጠብ ወደ መታጠቢያው ክፍል ሲመጣ ያደረገችው ድብብቆሽ ከባድ ስህተት መሆኑን ተሰማት። በአይኖቿ ፊት ለፊት እርቃኑን ሆኖ ሲታጠብ ከማየት ውጭ ሌላ ምንም አማራጭ አልነበራትም። ይህም ነገር በጣም አስጨነቃት። ነገር ግን በሂደት የምታየውን ዕቃ ትደሰትበት ጀመረ። ዚዮን ከሻወር ሲወጣ በቤቱ ውስጥ ሴት መኖሯን ተረዳ። ቺዩ አዲሷ የቤት ሰራተኛ እንደሆነች ነገረችው። በምላሹም በጣም ተናዶ እኔ ምንም አይነት ሰራተኛ አልፈልግም ብሎ ይጮህባታል። በዚህም ጊዜ ድንገት የዛዩን እጮኛ የሆነች ሁሉ ወደ ውስጥ ገባችና አብረው ስታያቸው ሴቷ ማናት ስትል ትጠይቀዋለች። ዚዮን ለሉ ጥሩ ስሜት ያለው አይመስልም። ቢሆንም ቺዩ የሱ አዲሷ ሰራተኛ እንደሆነች ይነግራታል። ሉይን ስትሰማ ወዲያው ተበሳሽታ ቤቱን ለቃ ወጣች። ከዚህም በኋላ ዚዮን ለቺዩ ለምትሰጠው አገልግሎት ደሞዝ እንደሚከፍላት ይነግራትና ለስራው 3 ቅድመ ሁኔታዎችን ማሟላት እንዳለባት ይነግራታል። የመጀመሪያው ቅድመ ሁኔታ የእሱን ትዕዛዝ ያለምንም ጥያቄ መከተል ነው። ሁለተኛው ደግሞ በቀን ውስጥ ለ24 ሰዓታት ማለትም በሳምንት 7 ቀን ሙሉ ከሱ ጋር መሆን አለባት። ሶስተኛው አስፈላጊ ሆኖ ከተገኘ የሴት ጓደኛው መስላ መታየት እንዳለባት ይነግራታል። ቺዩ ከሰማቻቸው ቅድመ ሁኔታዎች ጋር ምንም አይነት ችግር የለባትም። ያለባትን ዕዳ ለመክፈል ብዙ ገንዘብ ስለሚያስፈልጋት በቶሎ ተስማማለች። ወደ ስራዋ ስትገባ ግን ለሁሉም ነገር የሚቆጣት አልፎ ተርፎን በተቀባችው ሽታዋ ምክንያት ከሱ እንድትርቅ የሚነዘንዛት በጣም አድጋሚና አሰልቺ የሆነ ሰው ሆኖ አገኘችው። ይህም ነገሩ ቺዩን እያበሳጫት ቢሆንም ገንዘቡ ስለሚያስፈልጋት ግን በትዕግስት ታልፈዋለች። ቀጥሎም ለዚዮን ቡና አፍልታ ስታመጣለት በማሽን ቡና ፋንታ የጀበና ቡና በማቅረቧ ይቆጣታል። ከዚያም ለመጀመሪያ ጊዜ ወደ አይኑ በጥልቀት ተመለከተችና በውበቱ ተማረከች። ነገር ግን ከሄደችበት ሰመመን መለስ ስትል እሱ እየተቆጣት እንደሆነ ትገነዘባለች። ይህም ነገር በጣም ያበሳጫታል። ዚዮን በትክክል መመገብ ሲያቆም ቺዩ ምን አይነት ምግብ እንደሚወድ ለማወቅ ወደ ጸሐፊዋ ትደውላለች። በመጨረሻም ሊወደው ይችላል ብላ በማሰብ የተለያዩ ምግቦችን ታበስልለታለች። እሱ ግን እንደየሁል ጊዜው ባቀረበችው ምግብ ላይ አቃቂር ያወጣባታል። አንድ ቀን ማታ ላይ ቺዩ ወደ እሱ ክፍል ስትገባ በቅዠት ሲጨናነቅ አየችው። የታመመ መስሎ ስለታያት ወደ እርሱ ቀረብ ትላለች። እሱም ሳይታወቀው ጥብቅ አድርጎ ያቅፋታል። ከዚያም ትኩር ብላ ተመለከተችውና ምን ያህል መልከ መልካም እንደሆነ አስተዋለች። በኋላም ሌሊቱን በሙሉ እሱን በመንከባከብ ታሳልፍና ሲደክማት አጠገቡ ትተኛለች። በማግስቱ ጠዋት ዚዮን ከተኛበት ሲነቃ ከጸሐፊው ዘንድ ስልክ ተደውሎ እሱና ቺዩ በክፍል ውስጥ ተኝተው የሚያሳይ ፎቶግራፍ እንደተበተነና ይህም ወሬ በሁሉም ቦታ እንደተሰራጨ ይነገረዋል። ሉ ስለ ሁኔታው ስትሰማ በጣም ተናደደች። ስለዚህ ጉዳይም ከጓደኞቿ አንዷ የሆነችው ሴንዲ ቺዩን ታገኛትና እንዴት ታደርጊያለሽ በማለት ተሰድባት ጀመረ። ይሁን እንጂ ቺዩ ምንም አልመሰላትም ነበር። ይባስ ብሎ ግን መልሳ ጮኸችባት። ከቆይታ በኋላም ሴንዲ እንደወጣች ሊንግ የተባለ ሰው ወደ ቺዩ ቀረበና ለራሷ ጥብቅና በመቆሟ ያደንቃታል። የዚዮን ጥሩ ወዳጅ መሆኑንም ይነግራታል። ከመለያየታቸው በፊትም ቁጥራቸውን ይለዋወጣሉ። ከጊዜ በኋላ የዛዮን እናት ደውላ ሉ ሁሉንም ነገር እንደነገረቻት አሳወቀችውና እጮኛው ሉን ከማንም በላይ እንዲያከብራት ትመክረዋለች። ሆኖም ዚዮን በእናቱ ላይ ተቆጥቶ ሉን የመረጠችለት እሷ እንጂ እሱ እንዳልሆነና እሱም ለሷ ምንም አይነት ስሜት እንደሌለው ይነግራታል። ከዚያም በኋላ ቺዩ ለጓደኛዋ ለቻንግ በስራዋ ስቃይ እንደሚሰማትና ነገር ግን ልታፈርሰው የማትችለውን ስምምነት በመቀበሏ መታገስ እንዳለባት
ትነግረዋለች። ዚዮን ከረጅም የሥራ ቀን በኋላ ወደ ቤቱ ሲመለስ በቺዩ ሥራ ደስ ይሰኛል። ምክንያቱም ሁሉም ነገር ልክ እሱ እንደሚፈልገው ነበር ሆኖ የጠበቀው። ሶፋው ላይ ተኝታ ስታንኮራፋ ያደምጥና ብርድ ልብስ አምጥቶ ሲወረውርባት ወደ ጎን ትወድቃለች። በሚቀጥለው ቀን ሊንግ ቺዩ ከሱ ጋር አብራው ወደ ፓርቲ ከሄደች ገንዘብ እንደሚከፍላት ይነግራታል። እሷም ገንዘብ ለማግኘት ከፍተኛ ፍላጎት ስለነበራት ምንም ሳታቅማማ አብረው ለመሄድ ተስማማለች። ከዚያም ሊንግ ሙሉ በሙሉ ቆንጆ እና ውብ መስላ እንድትታይ ያደርጋታል። በግብዣው ላይም እሷ የዚዮን ፍቅረኛ ነች ተብሎ ስለተወራ ሁሉም ሰው በትኩረት ያፈጥባት ነበር። ግብዣውም የሉ ልደት ሆኖ ተገኘ። ስለዚህ ሉና ሳንዲ ወደ ቺዩ ቀርበው ሳትጠራ በመገኘቷ ይሰድቧት ጀመረ። ቺዩም መልሳ ስትሰድባቸው አንድ ወንድ መጥቶ ሊመታት ሞከረ። ቻንግ በፍጥነት መጥቶ አስቆመው። ብዙም ሳይቆይ ዚዮን ስለ ጉዳዩ ይሰማና ቺዩን ወደ ፓርቲ አምጥቶ ይህን ግርግር ስለፈጠረ ሊንግን ይወቅሰዋል። በዚያው ምሽት የቤቱ መብራቶች ሁሉም ጠፍተው ስለነበር ቺዩ ምንም ነገር ማየት አልቻለችም ነበር። ወደ ማብሪያና ማጥፊያው እንደደረሰች ስለተሰማት እጇን ሰዳ ሳይታሰብ የዚዮንን የሰውነት ክፍል ዳበሰችው። መብራቱም ሲበራ እሷ እንደነካካችው ተረዳችና እፍረት ተሰማት። በኋላም ቺዩ ዚዮንን ለእራት ግብዣ አብሯት ወጣ እንዲል ጠየቀችው። ምክንያቱም የሱ ጻፊ ለእሷ ዚዮን የአይን ብርሃኑን ካጣበት ጊዜ ጀምሮ ለየት ወዳለ ቦታ እግሩ ረግጦ እንደማያውቅ ነግራት ነበር። ከዚያም እሱ እሺ ብሎ ሲስማማ እሷ ወደምትወደው ምግብ ቤት ይዘው መጣች። መጀመሪያ ላይ ልክ እንደ ሕፃን ስለ ሁሉም ነገር ቅሬታ ያሰማ ነበር። ነገር ግን ከቆይታ በኋላ በምግቡና በድርጅቱ አገልግሎት መደሰት ይጀምራል። በኋላም ወደ ቤታቸው ሲመለሱ ድንገት በዘራፊዎች ጥቃት ይደርስባቸዋል። እንዳለመታደል ሆኖ በግርግሩ ወቅት ቺዩ ክንዷ ላይ ተወግታ ደም ይፈሳትና ራሷን ትስታለች። በሆስፒታል ውስጥም ዚዮን በጣም በመጨነቅ ከሷ አቅራቢያ ይሆንና እስከ መጨረሻው ድረስ ይንከባከባታል። ሊንግ ጓደኛው በጣም ተጨንቆ ይመለከትና ከሷ ፍቅር እንደያዘው ተረድቶ እሱ ቺዩን እንዴት ማስደሰትና መማረክ እንዳለበት ምክር ይሰጠዋል። ምክሩንም በመከተል ዚዮን ባገኘው አጋጣሚ ሁሉ እሷን ሊያማልላት ይሞክራል። ቺዩም ችላ ልትለው ብትሞክርም እሱ ወደ እሷ በቀረበ ቁጥር ሰውነቷ በላብ ሲጠመቅ ይሰማታል። በማስቀጠልም በፊልሙ የቺዩ አባት የቁማር ሱሰኛ መሆኑንና ቤተሰቡን በገንዘብ ማጥፋት ሱስ የተነሳ ድህነት ውስጥ እንዳስገባቸው እንመለከታለን። እሷም ይህንን ስትሰማ በቁጣ ነበረ አባቷን ስታገኘው የምትጨቃጨቀው። እሷም እሱን እየታገሰች ያለችው በሆስፒታል ውስጥ በምትገኝ እናቷ ምክንያት እንደሆነ ትነግረዋለች። በኋላም ቺዩ ወደ መጠጥ ቤት ሄዳ በንዴት መጠጣት ስትጀምር አንድ ሰው መጥቶ እየነካካት ያስቸግራታል። እንደ ድል ሆኖ ሊንግ በድንገት መጣና ጣልቃ ገብቶ እሷን ወደ ቤቷ ይመልሳታል። በቤት ውስጥም ዚዮን ተቀብሏት ይንከባከባታል። አስተኝቷት ሊመለስ ሲልም ቺዩ ካጠገቧ እንዲቆይላት ጠየቀችው። በሚገርም ሁኔታ አስገድዶ ያስተኛትና ግንባሯ ላይ ይስማታል። በማግስቱ ዚዮን የግል ሐኪሙን ሄዶ ተገናኘውና አይኖቹ ቀስ በቀስ እየተፈወሱ መሆናቸውን ነገረው። ነገር ግን ስለዚህ ጉዳይ ዶክተሩ ለማንም ሰው እንዳያሳውቃት ብቆ ነገረው። ተስማምቶም ሲወጣ ሉ ወደሱ ቀርባ ልታናግረው ስትሞክር ጥሏት ወጥቶ ይሄዳል። ቀናት እያለፉ ሲሄዱ ቺዩ የዚዮንን ፍላጎቶች በማሟላት በኩሽና ምግብ በማብሰል ረገድ ምርጥ ባለሙያ ትሆናለች። አንድ ቀን ምሽት ላይ ቺዩ በጉንፋን ተይዛ ስለታመመች ቻንግ የዶሮ መረቅ ይዞላት ይመጣል። ዚዮን በግልጽ ቅናት ይሰማውና ከህመሟ እንድታገግም ለጊዜው ገብታ እንድታርፍ ይነግራታል። ከዚያም በኋላ ዚዮን ትኩሳት እንዳለባት ለማየት ግንባሯን በእጁ ለመንካት ሲሞክር እሷ ፈርታ ወደ ኋላ ታፈገፍጋለች። በዚሁ ቅስፈት ዚዮን ተበሳሽቶ ጥሏት ሲሄድ ቺዩ ልትመልሰው እጁን ስትጎትት በላዩ ላይ ትወድቅና በአጋጣሚ ትስመዋለች። ሁለቱም ለሰከንድ ድንዝዝ ይላሉ። ከዚያም ግን በስሜት እሳት ይነዱና በጥልቀት መሳሳም ይጀምራሉ። በማግስቱም ዚዮን በከባድ ብርድ ይያዛል። ቺዩንም እሱን በመንከባከብ ትጠመዳለች። በኋላም ላይ እናቱ በሆስፒታል መታ ትጎበኘውና ከሉ ጋር ስለሚያደርገው ጋብቻ ምን እንዳቀደ ትጠይቀዋለች። በምላሹም ዚዮን እሱ የማይወዳትን ሴት በፍጹም እንደማያገባ እያዘነ ነገራት። ቀጥሎም ዚዮን በተዘዋዋሪ ራሱን ለቺዩ እየሰጠ አይኑ ሙሉ በሙሉ እስኪመለስ ድረስ አብራው እንድትቆይ ጠየቃት። በዚያም ጊዜ አንዲት ነርስ መርፌ ይዛ ገብታ ዚዩን ወቅታው ታስጮዋለች። ቺዩም ይህን ተመልክታ መሳቅር ጀምራለች። ከዚያም በኋላ ሉ መታ ቺዩን ምንም የወደፊት ህልም የሌለሽ የቤት ሰራተኛ ብቻ ነሽ በማለት ትሰርባታለች። ዚዮንም ስለዚህ ጉዳይ ሲያውቅ ወዲያውኑ ለሉ ደውሎ ከዚህ በኋላ ከቺዩ አጠገብ ድርሽ እንዳትይ፣ አለበለዚያ የሚከተልሽን ቅጣት በጸጋ ትቀበያለሽ በማለት አስጠነቀቃት። በሚቀጥለው ትዕይንት ደግሞ የቺዩ አባት እንደገና አገኛትና ገንዘብ እንድትሰጠው ጠየቃት። እሷም ያላትን በሙሉ አውጥታ ትሰጠዋለች። እሱ ግን ጨምራ እንድትሰጠው ይጨቀጭቃታል፣ ያስጨንቃታል። ነገሩ እየከፋ ሲሄድ ዛዮን በድንገት ጣልቃ ገብቶ ለአባቷ የገንዘብ ማውጫ ካርዱን ሰጠው።
ወደ ቤት እንደደረሱም ቺዩ አባቷ ገንዘብ እንዲቆምር እሱ ምክንያት ስለሆነውና የራሱን ካርድ ለሱ ስላስረከበ በደንብ ወቀሰችው። ሆኖም ግን ዚዮን እሷ አባት እንዳላት ባለማወቁ እጅግ ተበሳሽቶ ነበር። ነገሮችን ከሱ በመደበቋ ይወቅሳታል። ይህም ነገር በመካከላቸው የጦፈ ክርክር ያስነሳል። በሚናገራት ንግግርም እጅግ ተበሳሽታ ቤቱን ለቃ ትወጣለች። እግረ መንገዷንም በፍቅር ስሜት ሆኖ ከሚያጽናናት ከጓደኛዋ ከቻንግ ዘንድ ትሄዳለች። እዚህ ጋር ወደ ቤቱ ስንመለስ ዚዩን ስለ ቺዩ ተጨነቀና ይደውልላታል። ነገር ግን እሷ ምላሽ አልሰጠችውም። በመጨረሻም ወደ ቤት ስትመለስ እንዲያቆም ደጋግማ እየጠየቀችውም በኃይል ይስማት ጀመረ። ዚዩን ብዙም ሳይቆይ ስህተቱ ስለገባው ይቅርታ ይጠይቃትና ወደ ራሱ የአልጋ ክፍል ይወስዳታል። እሱ ሲስማት እሷን መልሳ ሳመችው። ከዚያም በስምምነት አስደሳች ወሲብ ሲፈጽሙ አነጉ። በማግስቱ ጠዋት ቺዩ ዚዮንን በቀልድ ገፋ ስታደርገው ባልሽን መምታት አቁም እንጂ ይላታል። በድንገት እናቱ ለወደፊት ሚስቱ እንዲሰጥ የሰጠችውን በጣም ውድ የሆነ የአንገት ሐብል አውጥቶ ይሰጣታል። ቺዩ ግን ምን ማለት እንዳለባትና እንዴት ምላሽ መስጠት እንዳለባት ባለማወቋ ግራ ተጋባች። በኋላም ላይ በስራ ቦታ እሷ ጭኑ ላይ ትቀመጥና እሱን በፍቅር ወደ ራሱ አጥብቆ ይይዛታል። ከመስሪያ ቤቱ ሰራተኞችም መሃል አንዱ ይህን ተመልክቶ ያለቃውን ጉድ ለሚሰማ ሁሉ ያሰራጨዋል። ከዚያም በኋላ ቺዩ ምሳ እየሰራች ሳለ ከሴት ጓደኛዋ ስልክ ተደውሎላት የለኮሰችውን ምድጃ ሳታጠፋው በፍጥነት ተጣድፋ ወጣች። ቻንግ ወደ ውጭ ሀገር እየሄደ ስለሆነ ለመጨረሻ ጊዜ እንድታገኘው ነበር ጓደኛዋ የደወለችላት። ሳይሳፈር ደርሳ አገኘችው። ቀጥሎም ቻንግ ምንም እንኳን በጣም እንደዘገየ ቢገባውም ለሷ ያለውን የፍቅር ስሜት በስተመጨረሻ የተነፈሳል። ሆኖም ግን ሐቀኛዋ ቺዩ እሷ በልቧ ሌላ ሰው እንደምትወድ ነግራው ጥላው ትሄዳለች። ወደ ቤቷም ስትመለስ የሆነ የተቃጠለ ነገር ሸቷት መደናገጥ ትጀምራለች። እንደ ድል ሆኖ ግን ዚዮን በጊዜው ወደ ቤት ደርሶ ምድጃውን ስላጠፋው ብዙ እንዳትጨነቅ ይነግራታል። በእጁ ላይም መጠነኛ ቁስል እንዳለ ተመለከተችና እንዴት የቁስል ፕላስተሩን በትክክል መለጠፍ እንደቻለ ጠየቀችው። እሱም እይታው 40% ያህል እንደተመለሰለት ይነግራትና ደስተኛ እንድትሆን ያደርጋታል። በማግስቱም ጠዋት ለቺዩ የዛዮን ሐኪም ደውሎላት ወደ ሆስፒታል ጠራት። ዚዮን በቅርቡ ሙሉ በሙሉ የማየት ችሎታውን መልሶ እንደሚያገኝ የሚገልጽ የምስራች ነገራት። ቺዩ ይህንን ስትሰማ በጣም ተደሰተች። ነገር ግን በዚያው ቅስፈት ዶክተሩ ለምን ለዚዮን ደውሎለት እንዳልጠራው ግራ ገባት። በዚህም ጊዜ ሉ ወደ ውስጥ በድንገት ዘው አለች። ከዚህ ሁሉ እቅድ ጀርባ የሷ እጅ እንዳለበት ግልጽ ሆነላት። ቀጥሎም ሉ ለቺዩ እሷ የዚዮንን አይን አሳክማ ለሷም እናት የሕክምና ወጪውን ሙሉ በሙሉ ልትሸፍን እንዳሰበች ትነግራታለች። ሆኖም ግን ለዚህ ተግባሯ አንድ ቅድመ ሁኔታ እንዳላት ታሳውቃታለች። ይህም ቅድመ ሁኔታ ቺዩ ለስከ መጨረሻው ከዚዮን መራቅ አለባት። የኛ ሴት አክተር ነገሩን ለትንሽ ጊዜ ያሰብት አድርግና ለዚዮንና ለእናቷ ጤንነት ስትል ከፍቅሯ ለመራቅ በመወሰን ስምምነቱን ተቀበለች። በማግስቱም ዚዮን ለቀዶ ጥገና ተዘጋጅቶ ለቺዩ እሷን ሊያገባት እንደሚፈልግና የአይኑ ብርሃን ሲመለስለት ለማየት ትዕግስቱን እንዳጣ ይነግራታል። ከዚያም በኋላ ቺዩ ልቧን አድምታ ታለቅስና ደብዳቤ ትጽፍለታለች። ቀጥሎም የአንገት ሐብሏን አውጥታ ታስቀምጥና ከቤቱ ትወጣለች። እዚህም ጋር ከተሳካ የቀዶ ጥገና ሂደት በኋላ ዚዮን የአይን ብርሃኑን መልሶ ያገኛል። ነገር ግን ቺዩን ካጠገቡ ሊያገኛት አልቻለም ነበርና ተደናገጠ። ቀዶ ጥገናው ቢሳካለትም ዚዩ ተረብሾ ከሆስፒታሉ ወጣ። ወደ ቤቱ ሲመለስ እሷ ወደ ውጭ ሀገር እንደሄደችና እንዳትጠብቀኝ የሚል ደብዳቤ ተቀምጦ አገኘ። በቀጣዮቹ ቀናት ዚዮን ቺዩን ፈልጎ ለማግኘት የግል መርማሪዎችን ይቀጥራል። ነገር ግን እሷ ከምድረ ገጽ የጠፋች ያህል ደብዛዋ ይሰወራል። ሉ ዚዮንን በፍቅር ለማሸነፍ ይህ ጥሩ አጋጣሚ እንደሆነ ታምናለች። ነገር ግን እሱ አሁንም ቢሆን እሷን አጠገቡ ሊያቀርባት አልፈለገም። 5 ዓመታት አለፉ። ነገር ግን ዚዮን አሁንም ድረስ ቺዩን ከልቡ ሊያወጣት አልቻለም። አንድ ቀን መልሶ እንደገና እንደሚያገኛት ተስፋ ያደርጋል። እንደ እድል ሆኖም የጓደኛዋን ሰርግ ለመታደም ወደ ከተማው ስትመለስ የልቡ ምኞት ይሟላል። ብዙም ሳይቆይ ዚዮን አገኛት። ነገር ግን አሁን ላይ የወንድ ልጅ እናት መሆኗን አይቶ በጣም ተገረመ። ቀጥሎም ከጓደኞቻቸው ጋር አብረው በጋራ ይዝናናሉ። ዚዮንም ቺዩን እንደገና ከተማውን ለቀሽ ለመሄድ አቅደሻል እንዴ ሲል ጠየቃት። በዚህም ጊዜ ትንሹ ልጅ አባ ሲል ይጠራዋል። ዚዮንም ግራ በመጋባት ምን ማለቱ እንደሆነ ይጠይቀዋል። ሕፃኑም ቀልጠፍ ብሎ እናቱ ዚዮን የሷ አባት መሆኑን እንደነገረችው ይገልጽላታል። ቀጥሎም ትዕይንቱ 5 ዓመታትን ወደ ኋላ ይመልሰንና ቺዩ ዶክተሩን በተገናኘችበት ጊዜ ያሳየናል። ያኔም በአስደንጋጭ ሁኔታ እሷ የ3 ወር ነፍሰ ጡር መሆኗን ይነግራት ነበር። ድንግል ስለነበረችም አባቱ ሊሆን የሚችለው ዚዮን ብቻ ነበር። በአሁን ጊዜ ላይም ቺዩና ዚዮን አንድ ላይ ተቀምጠው ሁሉንም ነገር ያስተካክላሉ። በማስቀጠልም የአንገት ሐብሉን መለሰላትና ዳግመኛ ጥላው እንድትሄድ እንደማይፈቅድላት
ቃል ይገባላታል። ቺዩ ጥላው ከሄደች በኋላ እሱ ሴት ፈጂ ሆኗል የሚል ወሬ ስለሰማች አብረውት የነበሩት ሴቶች እነማን እንደሆኑ ትጠይቀዋለች። እሱም ራሱ የቀጠራቸው ተዋናዮች እንደሆኑ ይነግራታል። ቀጥሎም ሁለቱ ፍቅራቸውን ሲቀሰቅሱና እርስ በርሳቸው በፈገግታ ተቀራርበው ሲሳሳሙ በማሳየት የዛሬው ቆንጅዬ ፊልም በዚሁ ይጠናቀቃል። እኔ የምለው የምሰራላችሁ ፊልሞች እየተመቻችሁ ነው ወይስ ስለመለቅላችሁ ብቻ ነው የምታዩት? የሚታየው እይታ ባያንሰኝም አይታችሁ ግን ዝም ስትሉ እፈራለሁ። እባካችሁ ስሜታችሁን በኮመንት አጋሩ። ለየት ያሉ ፊልሞችን በሁለተኛው ቻናላችን ላይ ይለቀቃሉ። ገባ ገባ እያላችሁ ቤተሰብ ሁኑ። ስለነበረን የፍቅር ጊዜ ከልብ አመሰግናለሁ። ቀጣይ የእናንተ ምርጫ በሆነ በሌላ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ሳምንቱ የእናንተ ይሁን። መልካም ጊዜ፣ መልካም ቆይታ። ጃጊሱ